ኢብራሂም ሃሩን ይባላል። ደግሞ አቶ አብዱ ሼክ ይባላሉ። ጸሐፊ ነው። አቶ ነስረዲን አህመድ ይባላሉ። የዚሁ ቃል አቀባይ ነው። ዛሬ እዚህ እኛ ለጋዜጠኞች የጠራንበት ዋና ምክንያት በኤርትራ መንግስት ማለትም የግድፍ ስርዓት በቀይ ባህር አፋር ላይ እያደረሰ ያለው የዘር ማጥፋት ሴራ መጀመሪያ ለዓለም አቀፍ ጋዜጠኞች ይህንን ጉዳይ አውቀው በቀይ ባህር አፋር ላይ እየደረሰ ያለው የዘር ማጥፋት ዘመቻ ለዓለም እንዲያሳውቁ ነው። እኛ ለብዙ ዓመታት ከነበርንበት መሬት እየጠፋን በኃይል እየተሰደድን እስራት ያለ ፍርድ ገደብ የሌለው ወታደራዊ ግዳጅ፣ ሴቶችን ማድፈር፣ ባህር መጥፋት፣ የኢኮኖሚ ማዕቀብ፣ ባህር ላይ ደግሞ እንደፈለገ እንዳይሰሩ ሰው ወጥቶ እንዳይገባ ሆን ብሎ ከ1993 ጀምሮ እየደረሰብን ያለው የዘር ማጥፋት ዘመቻ ለማቀለጥ ነው የወጣ ነው። ስለዚህ እኛ ይህንን ለአፍሪካ ሰብአዊና ህዝቦች ኮሚሽን ላይ 122 ፔጅ አቅርበን ነበር። ጋምቢያ ያለው ባንጁል የሚገኘው የአፍሪካ ሰብአዊና ህዝቦች ኮሚሽን ላይ ያቀረበው ክሱ 122 ፔጅ ነው። ይሄ ደግሞ ሁሉም ሻዕቢያ በእኛ ላይ ያካሄደ ያለው ዘር ማጥፋት ዘመቻ ሁሉም የሚገልጽ ነው ሪፖርቱ። ስለዚህ ጁን 4 ላይ አስገብተን ነበር 2025 ያንን ደግሞ ያስገባነው ክሱ ተቀባይነት አግኝቶ በ60 ቀን ውስጥ የኤርትራ መንግስት ስለዚህ ክስ መልስ እንዲሰጥ ወደዛ ተልከዋል። ይሄ ደግሞ የዓለም ማህበረሰብ እንዲያውቅ በተለይም የአፍሪካ አህጉር ሰብአዊ መብቶች የተባበሩት መንግስታት ድርጅት እና የዓለም አቀፍ ሰብአዊ መብቶች ሁሉ በእኛ ላይ እየደረሰ ያለው የዘር ማጥፋት ዘመቻ እንዲያውቁ ነው። ክሱ ተቀባይነት አግኝቶ በ60 ቀን ውስጥ መልስ እንደምናገኝ ነው ከሰጠ። ስለዚህ ሌላው ያው በዚህ ጉዳይ ላይ እንግባለን። ዋና ጉዳይ ዛሬ እዚህ የመጣንበት ጉዳዩ ይሄ ነው። ኦኬ፣ ያው የመጀመሪያ ጥያቄ ኤምቢሲ ባለፈው ጁላይ ላይ ወስደን ነበር ወደዛ ኤምቢሲ ቲቪ ወደ ቀይ ባህር አፋር ስደተኛ ያለበት ቦታ ወስደን ነበር እና እዛው ያው እንግዲህ አይታችኋል። ከ50 ሺህ በላይ ነው ያለው ስደተኛ እና ያው የተደፈሩ ሴቶች አሉ፣ አባት ያጣ ልጅ አለ፣ ባል ያጣ ደግሞ ሴት አለች። ያው ሁሉ አይታችኋል እዛ። ስለዚህ ለዚህ ስራ ትልቅ አስተዋጽኦ የነበረው ያ ነው። እዛ ስደተኛ ካምፕ ውስጥ ያለው ራሱ እንዳንድ ማስረጃ ነው። ስለዚህ አሁን ካቀረብነው ክሱ ራሱ አንድ ፓራግራፍ እሱ ነው እና ያ ጥሩ ነው። ከዛ በኋላ ነው እንደውም ትንሽ ጉዳዩ ሰፋ ብሎ ይሄደው እና ያንን በዓለም አቀፍ ሚዲያ መተላለፉ ጥሩ እንትን ነበሩ ለዚህ ሊከሱ እና አሁን አዲስ የተፈጠረ ነገር የለም። ያ ነው ግን አዲስ የተፈጠረው ክሱ ወደዛ ወደ ኤርትራ መላኩ ነው።
መልሱ ደግሞ አናውቀውም ምን አይነት መልስ እንደሚመልስ። ግን እኛ እንደምናውቀው ይሄ የአፍሪካ ሰብአዊና ህዝቦች ኮሚሽን ፍርድ የለውም፣ መፍረድ አይችልም እንደሚመስለኝ። ግን ካየ በኋላ ወደ ሌላ ወደ ዓለም አቀፍ ወይም ወደ ዩኤን ያሳልፋል የሚል እምነት አለን እንጂ የአፍሪካ ኮሚሽን ኤርትራ ላይ ማዕቀብ ወይ ራሱ አንድ ፍርድ የማሰጥ እንትን የለውም። ስለዚህ እናየዋለን ፍርዱ እንዴት እንደመሆን ነው። ሌላ ደግሞ ሶስት ጥያቄ የራሱን ዕድል የመወሰን የሚል ራሱ የኛ ፕሮግራም ከመጀመሪያ ጀምሮ ቀይ ባህር አፋር የራሱ ዕድል የራስ የመወሰን እስከ መገንጠል ነው የኛ ጥያቄ። ያ ደግሞ ግን ዳይሬክት ከኤርትራ መገንጠል አያሳይም። የመጀመሪያው ምንድነው? በኤርትራ ውስጥ ህገ መንግስት ውስጥ የራሱን ዕድል የራስ የመወሰን ዋስትና እንዲሰጠን ነው ትግላችን። ያ ካልሆነ ግን ህዝቡ የተሻለውን ነገር ይመርጠዋል። ግልጽ ነው። ስለዚህ ዳይሬክቱ እኛ ከኤርትራ መገንጠል አያሳይም። ግን በኤርትራ ህገ መንግስት ውስጥ የራሱን ዕድል የራስ መወሰን እስከ መገንጠል የሚል መልስ እንዲሰጠን ነው የምንፈልገው። ያ ካልሆነ ግን ህዝቡ ይፈልገውን ሊመርጥ ይችላል እና እሱ ወዲያው የኛ ጥያቄ ከኤርትራ መገንጠል አይደለም ትግላችን። መጀመሪያ እዛ ውስጥ መብታችን እንደ ክብር ነው እስከ መገንጠል። ያ ካልሆነ ነው ወደ ሌላ የምንሄደው። መግለጫችሁ ያው በኢትዮጵያ ውስጥ ነው ያላችሁት የሚል እኛ አለን፣ ኢትዮጵያ ውስጥ አለን። ትግል ደግሞ ይዘን ኃይል አለን፣ ሰራዊት አለን አለ። ትግል ውስጥ ናቸው፣ ምሽግ ውስጥ ናቸው። በየ27 ዓመት እንትን ላይ ነው ትግሉ ላይ ነው። እኛ ግን እንትን አዲስ አበባ አለን፣ ውጭ ሀገር አለን፣ ብዙ ሀገር ነው ያለው የኛ አመራር። ስለዚህ ትግላችን ብቻ አዲስ አበባ ላይ ሆነን መጮህ አይደለም። ያ ደግሞ ከሻዕቢያ ምንም እንትን አይለው። የኛ ዋና የትግሉ ቁልፍ አጀንዳ ትግል ነው። ይሄ ደግሞ ጎን ለጎን በቀይ ባህር አፋር ላይ እየደረሰ ያለው ዘር ማጥፋት ዓለም አቀፍ እንድትባለ ነው እየፈለግነው እንጂ ብቻ ይሄ እንትን ላይ የተመረኮዘ አይደለም። አዎ ከኢትዮጵያ መንግስት እኛ ዋና የኛ እንትናችን ማወቅ አለበት ህዝባችን ነው። የአፋር ዋና የኛ ደጀኑ የአፋር ህዝብ ነው። ቀጥሎ ደግሞ ቀይ ባህር አፋር ነው እንጂ የኢትዮጵያ መንግስት ለኛ ወይ ሰራዊት ወይ እንትን ቀለብ አይሰጠንም። ግን አፋር መሆናችን ነው በኢትዮጵያ ውስጥ የተቀመጠው። ኢትዮጵያ ውስጥ አፋር ባለው ኖሮ አንዴ ቀምጦ ነበር። አፋር ነው ሁሌ አፋር አንድ ነው። አንድ ቋንቋ፣ አንድ ባህል፣ አንድ ሃይማኖት ያለው ነው። አፋር በሶስት ሀገር ነው የተከፋፈለው። ያ ደግሞ የአፋር ፍላጎት አይደለም። ከአፋር ፍላጎት ውጭ ነው ያ ክፍፍሉ። ስለዚህ አፋር አይቀበልም ያንን ክፍፍል። እኔ አፋር ሆኜ የግድ ነው እንጂ ኤርትራዊ ወይ ኢትዮጵያዊ ወይ ጅቡቲያዊ አይደለሁም። እኔ መጀመሪያ አፋር ነኝ። ስለዚህ እኛ ኢትዮጵያ ውስጥ ያለነው አፋር ስላለ ብቻ ነው። ደግሞ የኛ ዋና ድጋፋችን ዋና የኛ ደጀናችን አፋር ነው እንጂ ከኢትዮጵያ መንግስት እኛ የምናገኘው እንትን የለም። አሁንም ቢሆን ያው በራሳችን ወጪ ነው ይሁሉ ያደረግነው። ስለዚህ ኢትዮጵያ መንግስት ለኛ የሚሰጥ ስፔሻሊ ያለው ድጋፍ የለም። አው ቅድም ያው ሪፍረንደም ብሎ ነበር አንድ ወንድም እሱ በኋላ ነው ያለን። ዋናው ዛሬ አጀንዳችን የዚህ ሰብአዊ ጉዳይ ስለሆነ ለዚህ ነው። ግን እኔ ብዬዋለሁ አፋር ሁሌ አይቀበልም መከፋፈል። ግን ኤርትራ ውስጥ ሆኖ ያው ይቀጥላል፣ ኢትዮጵያ ውስጥ ሆኖ ይቀጥላል፣ ጅቡቲም እንደዛ ነው። ግን ስለዚህ የሬፈረንደሙ ጉዳይ በኋላ እስኪ የምናየው ይሆናል። ሰፊ ከእንትን በኋላ እናየዋለን። ይህንን ኮንፈረንስ በኋላ ስፔሻሊ የአፋር ጉዳይ እስከ መገንጠል ምናምን ሊያርፍ ያለው እናየዋለን።
ጥሩ። አሁን የኛ የመጨረሻ መልእክታችን ምንድን ነው? እንግዲህ ያው ማስ ሚዲያ ዓለም አቀፍ ላይ ያለው ሁሉ ሰው ስለምሰማ በእኛ ላይ የደረሰውን የኃይል ዘር ማጥፋት የኃይል ስደት ያው በደንብ ለዓለም አቀፍ ዘገባ እንዲታደርጉ ነው የምንፈልገው። ምክንያቱም እኛ አፋር ለብዙ ጊዜ ለሺዎች ዓመታት የነበረበት ባህር በኃይል እየለቀን ነው እየወጣ ነው ያለ ነው። ለምሳሌ 300 ሺህ አለ ተፈናቃይ በኢትዮጵያ ውስጥ ብቻ 300 ሺህ አለ። በየመን አለ፣ በጅቡቲ አለ፣ በሳውዲ አለ። ስለዚህ በቃ አገር ወደ መጥፋት ደረጃ ላይ ስለደረሰ ይህንን ደግሞ ዓለም እንዲሰማና የአፍሪካ ሕዝብ እንዲሰማ ዘገባ ኃይለኛ ዘገባ እንዲታደርጉልን ነው ከእናንተ የምንጠብቀው።